ለቲ ሾው የርሶ ኢትዮጵያን መርቋት ሀገራችንን እንመርቃት። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ለቲሾ ነው። በለቲሾ ከሚቀርቡ ፕሮግራሞች መካከል ሀገሮን መርቁ ሀገሬን መርቁ በሚል ርዕስ የተዘጋጀ ሲሆን እንግዲህ ሁላችሁም በያላችሁበት ሀገራችሁን እንድትመርቁ በትህትና እንጠይቃለን። የዛሬ እንግዳዬ አቶ ጸጋዬ ፍቃዱ ይባላሉ። ሀገር ውጪ በመውጣት ተምረው ወደ እናት ሀገራቸው ገብተው ኢትዮጵያን በተለያየ ሙያ ዘርፍ ሲያገለግሉ ቆይተዋል። እስቲ ወደ እሳቸው እናምራና እንኳን ደህና መጡ አቶ ጸጋዬ። ገና አመሰግናለሁ። ራስዎን ቢያስተዋውቁልን የሚሰሩበትንም ቦታ። ጸጋዬ ፍቃዱ እባላለሁኝ። የምሰራው የመንግስት ሰራተኛ ነኝ። በሙያዬም ያው የአካባቢ ጥበቃ የደን ሳይንስ ባለሙያ ነኝ። በአጠቃላይ ከኤሌመንታሪ እስከ ሃይ ስኩል በሀገር ውስጥ ተምሬ ወደ ውጭ ሀገር ሁሉ ያው ሀገሬ ልካኝ እንድማር ተምሬ ወደ ሀገሬ ተመልሻለሁኝና አሁን እያገለገልኩት ያው እንደሚታወቀው የመንግስት ስራን በመስራት ሀገሬንም እያገለገልኩ ነው ያለሁት። በጣም ደስ ይላል። ያው እንደሚያውቁት ብዙ ጊዜ ከኢትዮጵያ ወጥተው የሚማሩ ሰዎች የመግባት እድላቸው በጣም የጠበበ ነው። ምክንያቱም የሀገራችን ሲስተም አይደለም ያጠበበው። ማለት ኢትዮጵያ አትግቡ ብላ ሳይሆን ከኢትዮጵያ ከተወጣ በኋላ ወደዚህ ተመልሶ የመስራት ፍላጎት ብዙ አይታይም። እርስዎ ግን የተመቻቸ ትምህርቶችን እዛው ጨርሰው እንደገና ደግሞ ኢትዮጵያ ሲገቡ ትንሽ እዛ ያለውን ነገር አልጓጉም ወይ? ጥሩ ጥያቄ ነው። ሰዎች በእርግጥ እንዳመለካከታቸው ሊሆን ይችላል። አንዱ እሱ ነው። ሁለተኛ ደግሞ እኔ ደግሞ የወንጌል አማኝ ሰው ነኝ። እግዚአብሔር በሚሰጠኝ አቅጣጫ ነው የምጓዘው እንጂ ይቺኛዋ ጥሩ ናት፣ ይቺ አይደለችም፣ ይቺ ለምለም ናት፣ ይቺ ደረቅ ናት በሚል ምርጫ አይደለም። ይሄንን ደግሞ አምናለሁ እኔ። ስለዚህ ከተማርኩ በኋላ ወደ ሀገሬ እንድመለስ ያደረገኝ ብዙ ምክንያቶች አሉኝ። አንደኛ ሀገሬን ማገልገልና ሀገሬ ላይ ሰርቼ እኖራለሁ የሚለው እምነት እንደነበረኝ አሁን አውቃለሁ። ሁለተኛ ደግሞ የመጀመሪያው የእግዚአብሔር ዓላማና ፈቃድ ስለነበረ ነው ወደ ሀገሬ ተመልሼ ሀገሬን እንዳገለግል እግዚአብሔር የረዳኝ ሰው ነኝ። በዚህ ምክንያት ነው። በጣም ደስ ይላል። እኛም እናመሰግናለን ኢትዮጵያ ገብተው እኛንም ጨምሮ እያገለገሉ ስላሉ። ሀገሩን በተመለከተ ግን ስለ ሀገሩ እስቲ ያሉት አስተያየት ምንድን ነው? ልክ ነው መተው ማገልገሉ ብቻውን ለሀገሮት ያለ የተፈወሰ አስተሳሰብ እንደሆነ እናምናለን። ነገር ግን እስቲ ኢትዮጵያን በአጠቃላይ እንዴት ይገልጿታል? ያሉት አስተያየት በኢትዮጵያ ላይ። ኢትዮጵያ እንዴት ትገልጻታለህ? እኔ ኢትዮጵያ ሀገሬን በጣም ወዳለሁ። ከሀገር በአጠቃላይ በምድር ላይ ስንኖር ማንም ሰው ከሀገር ውጪ የሚኖርበት ማንኛውም ሰው ውጪ እንኳን ቢኖር ሀገሩን የሚረሳ የለም። ሁሉም ሀገር አለው። ስለዚህ ሀገሬን ለማገልገል በመጀመሪያ ስነሳ ሀገሬን ስለመወዳት ነው እንጂ የተሻለ ኑሮ፣ የተሻለ እንጀራ፣ የተሻለ የሚበላ ነገር የሚኖር ለግዠሪ ኑሮ ሊኖር ይችላል። ግን እሱን አይደለም ትልቁ ነገር። ሀገሬን የምሰጠኝን ነገር ተቀብዬ በምሰጠኝ ነገር አገልግያት እኔም በእግዚአብሔር በሰጠኝ በረከት የምኖርበትን ሁኔታ በማሰብ ነው ያው ከመውደድም ሀገርን ከማሰብ በሀገር ውስጥ ደግሞ ሲኖር ብዙ ነፃነቶች አሉ።
ነፃነት ሲባል ደግሞ እንዴት ነው? ከሁለት መንገድ ነው የምናየው። አንዳንድ ጊዜ ያው በመንፈሳዊ መንገድም ሆነ በስጋዊ መንገድ ልናየው እንችል ይሆናል። ነገር ግን በሀገር ላይ ስንኖር የምናገኛቸው ብዙ በረከቶች አሉ፣ ብዙ ሀሳቦች አሉ። የያዝነው ደግሞ እውቀትም ሆነ እግዚአብሔር የሰጠንን ጥበብ ለሀገራችንን አሳልፈን በመስጠት ለልጆቻችን ለትውልዱ በማስተማር በማሳየት የምናሸጋግረው አሳልፈን የምንሰጣቸው ነገሮች አሉ። ያንን በማሰብ ነው እኔ ሀገሬን ለማገልገል በመጀመሪያ ውሳኔ ላይ የደረስኩትና እግዚአብሔር ይመስገን ምንም አልጎደለብኝም። በሀገሬ ላይ ልጆች ሰጥቶኛል እግዚአብሔር። አገሪቷ ባላት ደረጃ ለመኖር እግዚአብሔር ረድቶኛል ማለት እችላለሁ። እግዚአብሔር ይመስገን። አሜን። በኢትዮጵያ ላይ ያዘኑበት ቀን የለም። አሁን ብዙ ጊዜ ኢትዮጵያ ውስጥ ብዙዎቻችን ስናዝን ኢትዮጵያ ላይ የማማረር ሁሉንም አማክሎ የማዘን ነገር አለና በሀገሮት ያው ደስታም አለ ሀዘንም አለ። በህይወታችን የሚያልፈው ብቻ ሳይሆን በአጠቃላይ ኢትዮጵያ ላይ እርሱ ያዘኑበትን ጊዜ ያስታውሳሉ? እጅግ ሀገሩን ጠርተው ሀገሩን ጠቅሰው ያዘኑበት ጊዜን ያስታውሳሉ? እኔ አንድ ነገር አምናለሁ። አገሬ ምንም ያደረገችኝ ነገር የለም። አገሬ እንደውም ለኔ ውለታ ውላልኛለች። ያው ሰው ሲሰራ የስራውን ውጤት የስራውን ፍሬ መዝኖ ለዛች ፍሬ ዋጋ የሚሰጥ አካል አገር ብቻ ናት። እኔ በወቅቱ በሰባዎቹ ነው እኔ ሃይስኩል የጨረስኩትና ሃይስኩል ስጨርስ ያው በሰራሁት ፍሬ መዝና ወደ ውጭ ሀገር ልካ አስተምራ ዋጋ ከፍላ ባላት ደረጃ ባላት መጠን እና ያንን ያደረገችልኝ አገሬ ናት። ማንም እኔ አንድ ገበሬ ልጅ ነኝ። ከዛ ከገበሬ ልጅነት ተነስቼ ያው እግዚአብሔር ረድቶኝ ተምሬ የኔን ስራ የኔን ፍሬ መዝና ወደ ውጭ ስትልክ የማንም ሀገር ለኔ ምንም ያደርግልኝ ነገር የለም እና ይሄ ከሀገሬ ጋር ሳያይዘው ሀገሬ ምንም ያደረገችኝም እኔ በሷ ምንም ማዝነው ነገር የለኝም። ነገር ግን እንደዚህ ሲባል ደግሞ በሀገሬ ውስጥ እንደኔው ተወልደው ያደጉ የኖሩ ፖለቲከኞችም ይሁኑ ለዘመኑ በሰጣቸው አንዳንድ ነገሮች አገሬንን የኔ አገራችን የጋራ የሆነችው አገራችን ላይ ሆነው ሰዎችን የሚበድሉበት መንገዶች አሉ። እኔ ማዝነው እሱ ላይ ብቻ ነው እንጂ ያዘንኩትም በዛ መልክ ነው እንጂ በሀገሬ ላይ ያዘንኩት ነገር ምንም ሀዘን የለኝም። እኔ አገሮት የሚመኙት ነገር ምንድን? ዌል አገሩ ሁሉም ይወዳል። እንደ ሀገር እንግዲህ አገር በእናት ነው የምትመሰለው። እናቴ በጣም ወዳታለሁ፣ አገሬንም በዛ ደረጃ ወዳታለሁ። ከዛም የበለጠ የሁላችንም እናት ስለሆነች እኔ እንደ ክርስቲያን እንደመሆናችን መጠን ከተወሰኑ ከእግዚአብሔር ቃል መነሻ አድርጌ የምመኝላት ነገር አለ። የሚገርመው ነገር የእግዚአብሔር ባርኮት በብዙ መንገድ ይገለጣልና ዮሴፍ የተባረከበት መንገድ በዛ መንገድ እግዚአብሔር አገሬን በእኔ ልባርካት እፈልጋለሁኝ፣ ልመኝላት እፈልጋለሁኝ። እንደዚሁም ዘፍጥረት ምዕራፍ 33 ላይ ያለውን ቃል በማንበብ አንድ ነገር ማለት እፈልጋለሁኝና የእግዚአብሔር ቃል ነው። እንዲህ ይላል፣ ዮሴፍ የተባረከበት ቃል ስለሆነ ነውና ስለ ዮሴፍ እንዲህ አለ ይላል። ምድሩ ከእግዚአብሔር ዘንድ የተባረከ ይሁን ይላል። በሰማያት ገናናነት በጠል በታችኛውም ቀላይ በፀሐይ ፍሬያት ገናናነት በጨረቃውም መውጣት ገናናነት በቀደሙትንም ተራሮች ከፍተኛነት በዘላለሙም ኮረብቶች ገናናነት በምድሪቱም ገናናነትና ሞላዋ በቁጥቋጦ ውስጥ ከነበረው በረከት በዮሴፍ ላይ ራስ ላይ ከወንድሞቹም በተለየው ራስ አናት ላይ ይውረድ ይላል። ምን ማለት ነው? ከብዙ አገሮች እኔ አገሬ ከብዙ አገሮች ተለይታ በረከቱን ከላይዋ ላይ በምድሯ ላይ እንዲፈስ እንዲያርፍ ፍሬዋ እንዲበዛ ገናናነት
በምድር በዓለም ሁሉ ገናናነት እመኝላታለሁኝ። አገርን የምታክል ነገር ባደገች ቁጥር ትውልዱን እያደገ ይሄዳል። ትውልዱ እየተጠቀመ፣ ትውልዱ እየተባረከ ይሄዳል። እኔ ይሄን ትውልድ ይሄንን አገሬን ካልባረኩኝ ማንም አይባረካትም። ሌላው እኮ የኔን አገር እየረገመ የራሱን አገር እየባረከ ነው የሚኖረው። እኔ አገሬን መባረክና አገሬን እንድመኝላት የምፈልገው ነገር ይሄን ነው። ዮሴፍ የተባረከበት መንገድ የተባለለትን ነገር በምድሬ ላይ ገናናነትን እንዲመጣ፣ ፍሬዋ የበዛ እንዲሆን፣ ለምለም እንድትሆን፣ ሀብታም እንድትሆን፣ በአእምሮ በእውቀት እጅግ በጣም ተባርካ ማየት እንፈልጋለሁኝ። ትውልዱ ከዚህ የሚያገኘው ነገር እግዚአብሔር በባረካት ቁጥር ይሄ በሌላ መርገም ወይም በሌላ ድካም በሌላ ልፋት ሳይሆን እግዚአብሔር በራሱ ጊዜ ሲባርካት ትውልዱ ሁሉ የተባረከ ሊሆን ይችላል የሚል ሀሳብ አለኝና ሌላው ለበረከት አንድ ጊዜ መጽሐፍ ቅዱስ አሁንም ከመጽሐፍ ቅዱስ ውስጥ ያሉ ነገሮች ናቸው የምናገረውና አንደኛ ዜና ምዕራፍ 4 ቁጥር 10 ላይ ብንመለከተው ደስ ይለኛልና አሁንም ቃሉን እንትን እንዳልል ከዛ ጋር የተያዙ መባረክን ማየት ፈልጋለሁኝ። እንደዚሁ ምዕራፍ 4 ቁጥር 10 ላይ እግዚአብሔር ቃል እንደዚህ ይላል። ያቤጽን የለመነው ልመና አለ። እኔ ለሀገሬ የምለምነው ነገር አለኝና ያቤጽም እባክህ መባረክን ባርከኝ፣ አገሬንም ማስፋው፣ እጅህም ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔር ለዚች ምድር የለመናትን እንዲሰጠን እግዚአብሔርን እንለምናለን። ምክንያቱም ያቤጽ አገሩን ባሰፋለት ቁጥር እንዲሁም የለመነውን ነገር እግዚአብሔር እንደሰማለት እንመለከታለንና እኔ አገሬን ላደረገችልኝ ውለታ እንዲሁም ለሆነችልኝ ለከፈለችልኝ ዋጋ እኔ ከፍዬ አልጨርሰውም። ምናልባት ከኔ የተወለዱ ከኔ ቀጥሎ የሚመጣው ትውልድ እግዚአብሔር ባርኮት ምድሪቷ ተባርካ ለምልማ የበለጠ ከሁሉም የበለጠ አገር ሆና አድጋ እግዚአብሔር እንዲያሳየኝ ይፈልጋሉ። የተባረከች ትሁን፣ ቡቃያዋ ይባረክ፣ ልጆቿ ይባረኩ፣ ዘሯ ሁሉ የተባረከ ይሁን። ምድሪቷን እግዚአብሔር በእውነት ለም ያርጋት። በምድሪቷ ላይ የሚበቅለውና የሚወጣው ሁሉ ለበረከት ይሁን። የሚያጠግብ የሚተርፍ ለሌላው ተትረፍርፎ የሚፈስ በረከት እንዲሆንላት እመኝላታለሁኝ። አገሬ በዚህ መልክ ልባርካት ነው የምፈልገውና እግዚአብሔር የተባረከ ይሁን። ተባረኩ። አሜን። ዋናውም የዚህ ፕሮግራም ዓላማ ኢትዮጵያን መመረቅ፣ ሀገሬን መርቁ፣ ኢትዮጵያን መርቁ ነው። በትልልቅ የእድሜ ክልል ውስጥ ያሉ ህፃናት፣ ወጣት፣ ጎልማሳ በአጠቃላይ ኢትዮጵያ ላይ መልካም ነገርን ዘርቶ እንዲያልፉ ነው ትልቁ የዚህ ፕሮግራም ዓላማና እርሶም ባርከዋታል፣ መርቀዋል ሀገሩን። አሁን ደግሞ ያው ለትውልድ እንዴት ማስረከብ እንዳለብን ሁላችን የምናውቀው ነገር ነውና እርሶም በጣም ደስ እያሉት ኢትዮጵያን መርቀው ለትውልድ ያስተላልፋሉ ማለት ነው። ኢትዮጵያን ያው ስለ ኢትዮጵያ ብዙ አውርተናል። አለ የሚሉትን ምረቃ ሁሉ ሳይቀር ከልብ ደስ እያሉ ሀገሩን እንዲመርቁ እና አጠገቡ ላሉ ትውልዶች እንዲያስተላልፉ በትህትና ጠይቃለሁ። እሺ፣ ይህን ሀገርን የማባረክ እድል እግዚአብሔር ስለሰጠኝ በጣም አመሰግናለሁኝ አምላኬን። እናንተም ይሄንን ስላዘጋጃችሁ ጌታ ይባርካችሁ። ሀገሬን ቅድምም ተናግሬ ያለሁኝ ከመጽሐፍ ቅዱስ በተጻፈው በቃሉ መሰረት ለመባረክ ሞክሬ ያለሁኝ። አሁንም ደጋግሜ
አገሬን እባርካታለሁኝ። አገሬ በብዙ መንገድ እንድትባረክ እፈልጋለሁኝ። በእኔም እድሜ ሆነ ከኔ እድሜ የበለጡ ሰዎችም እንዲባርኳትም እፈልጋለሁኝ። አገሬ እግዚአብሔር ይባርካት። ትውልዷን እግዚአብሔር ይባርክ። ሕፃናቶች እግዚአብሔር ያሳድጋቸው። በልጆች የተባረከች ትሁን። ምድሪቷ ለም ትሁን። ምድሪቷ እግዚአብሔር በእውነት ይባርካት። ለም በሆነች ቁጥር ቡቃያዎች ይበቅላሉና በቡቃያ በምርት በሀብት የተባረከች ትሁን። አገሬ በአእምሮ በሰዎች አእምሮ ያደገችና እንደዚሁም ደግሞ በቴክኖሎጂ እንደዚሁም በሀብት በበረከት የተባረከች ትሁን። አገሬ በብዙ መንገድ የምመኝላት ነገር አለ። ከሁሉም የምትበልጥ በምድሪቷ ላይ ያለውን መልካም ነገር በምድሪቷ ላይ ያለው ስብ በእግዚአብሔር ስም እኔ እባርካታለሁኝ። ትውልዷን ሁሉ እንዲበላው እንዲኖርባት በሰላም እንድትኖርባት ህዝቦቿ እንዲኖሩባት እባርካታለሁኝ። አገሬ በሰላም እባርካታለሁኝ። አገሬ ሰላም እንድትሆን እባርካታለሁኝ። አገር ሰላም ካልሆነች ትውልድ መኖር አይችልም። ትውልድ መቀጠል አይችልም። እግዚአብሔር በእውነት የእግዚአብሔር ሰላም በምድሬ ላይ እንዲሆን እኔ እለምናለሁኝ። እነሆ ቅድም ተናግሬ ያለሁኝ በዮሴፍን በተባረከበት በረከት በፍሬና እንዲሁም በኃያልነት እንድትባረክ ከሀገራት ከአህጉራት ከብዙ ሀገራት የበለጠ ስሟ ገኖ እንዲታይ እባርካታለሁኝ። እግዚአብሔር በእውነት ምድሬን እንዲባርክ እለምነዋለሁ። እግዚአብሔር ትውልዱን እንዲባርክ እለምነዋለሁ። በዘር መዘር ማንዘር ይሄ በዘር በጎሳ በምን ሳይሆን አንድ ሆና አንድ ልብ በአንድ ልብ በሆኑ ጊዜ እውነቴን ነው የምላችሁ ሐዋርያት ሥራ ውስጥ የምናየው ነገር አለን። በአንድ ልብ ሆኖ በአንድ ቦታ ላይ በጸለዩና በለመኑ ጊዜ የእግዚአብሔር ኃይልና በረከት የመጣበት ዘመን እናስታውሳለን። አገሬ በዛች መልክ እንድትባረክ መንፈሳዊ በሆነ በረከት እንድትባረክ ባርካታለሁ። አንድ ሀገር መንፈሳዊ በሆነ በረከት ስትባረክ በምድሪቷ ያለው ነገር ሁሉ ይባረካል። መርገሟ ይሰበር። ዘመናት ሁሉ የቆጠረ መርገም በኢየሱስ ስም የተሰበረ ይሁን። ዛሬም ነው በዓለም ባሉት በምንሰማቸው በረከቶች የተባረኩ ሀገሮች አሉ። ከዛም የበለጠ እንድትባረክ እኔ እባርካታለሁኝ። እግዚአብሔር በበለጠ እንዲባርካት፣ በሰው እንዲባርካት፣ በአእምሮ እንዲባርካት፣ በእውቀት እንዲባርካት፣ በጥበብ እንዲባርካት እለምነዋለሁኝ እና እንግዲህ እግዚአብሔር የተባረከ ይሁን። ይሄንን እድል ሰጥቶናልና እግዚአብሔር ይመስገን። ተባረኩ። ይሄ እንግዲህ ከለቲሾ የተዘጋጀ ካርድ ነው። እርስዎ የሀገር ባለውለታ እንደሆኑ ያውቃሉ? ምናልባት ከሀገሮ ብዙ ነገር ጠብቀው አጥተው ይሆናል። ግን ሁሉን ትተው ለመጪው ትውልድ ኢትዮጵያን መርቀዋል። እርስዎ ሲመርቁ እኛም አሜን ብለናል። እናመሰግናለን። ሀገራችንን ሰላም ያድርግልን ይላል። አሜን አሜን። የክብር የበረከት የተባረኩ ይሁኑ። ትውልዱ ይባረክ። ዛሬ በዚህ መልክ ልባርካት እፈልጋለሁ ኢትዮጵያ። እናመሰግናለን አቶ ጸጋዬ። በጣም ነው ደስ ያለን። ተባረኩ። መልካቾቻችን የዛሬውን ፕሮግራም በዚህ እንጨርሳለን። ሳምንት ሌሎች እንግዶችን ይዘን እንቀርባለን። በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ኢትዮጵያን መመረቅ ለምትፈልጉ ሁሉ ታች በምናስቀምጠው ስልክ ቁጥር እየደወላችሁ አገኙን። አብሬያችሁ ለታሪክ ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት። ለቲሾ የርሶ ለቲሾ የርሶ